በጨለማው ምሽት በዛፎች መካከል ግዙፍ ክንፎቹን እያርከበከበ የሚከታተላችሁና አይኖቹ እንደ ፍም እሳት የሚበሩ ፍጡር ቢገጥማችሁ ምን ታደርጋላችሁ? ብዙዎቹ ይህን ፍጡር ካዩ በኋላ ህይወታቸው ለዘላለም ተቀይሯል። ዛሬ በዌስት ቨርጂኒያ ምድር ታላቅ ጥፋት ከመከሰቱ በፊት ምልክት ሆኖ ስለሚመጣው አስፈሪ ሞዝማን እውነታ እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ማስጠንቀቂያ ዛሬም ድረስ ለብዙዎቹ እንቅልፍ ነስቷል። በአሜሪካ ዌስት ቨርጂኒያ ግዛት ውስጥ የሚገኘው ፖይንት ፕሌዛንት ከተማ ነዋሪዎች በ1966 ዓመተ ምህረት አካባቢ አንድ እጅግ አስደንጋጭ ፍጡር ማየት ጀመሩ። ይህ ፍጡር ሞዝማን ወይም ደግሞ የሰው ቢራቢሮ ተብሎ ይጠራል። ከሰው በላይ ቁመት ያለውና በትከሻው ላይ ግዙፍ ክንፎች የበቀሉለት ነው። በጨለማ ውስጥ ደማቅ ቀይ የሆኑ የሚበሩት የሚያዩትን ሰው በፍርሃት የሚያደነዝዙ አይኖች አሉት። እንደ ወፍ የሚበር ቢሆንም መሬት ላይ ደግሞ ከሰው በበለጠ ፍጥነት የመሮጥ ችሎታ እንዳለው ይናገራሉ። ይህ ፍጡር ዝም ብሎ የሚታይ ተራ ጭራቅ አይደለም። ታሪክ እንደሚለው ሞዝማን የሚታየው ትልቅ አደጋ ሊከሰት ሲል እንደ ማስጠንቀቂያ ነው። እንደ አውሮፓውያን አቆጣጠር በ1967 የሲልቨር ድልድይ ተደርምሶ የብዙ ሰዎችን ሕይወት ከመቅጠፉ በፊት በርካታ ሰዎች ይህን ፍጡር በድልድዩ አካባቢ አይተነዋል ብለዋል። ቆይ ሞዝማን የታየው በ1960ዎቹ ብቻ ይመስላችኋል? ፍርሃቱ እዚህ ጋር አያበቃም። ዛሬም ድረስ በዌስት ቨርጂኒያ ደኖች ውስጥ ለሽርሽር የሚሄዱ ሰዎች ከዛፍ በላይ የሆነ ነገር ሲያንዣብብባቸው እንደሚሰማቸው ይናገራሉ። አሁንም ድረስ ጥያቄው ሞዝማን አደጋ ሊያድን የመጣ ጠባቂ ነው ወይስ አደጋ ይዞ የሚመጣ እርግማን ነው? ዛሬም ቢሆን ወደ ዌስት ቨርጂኒያ ደኖች የምታቀኑ ከሆነ ከዛፎች በላይ የሆነ ግዙፍ የሆነ ነገር ሲያንዣብብባችሁ ብታዩ አደራችሁን ዞር ብላችሁ እንዳታዩ። ያንን ቀይ አይን አንዴ ካያችሁት የሚያመጣውን አደጋ ለመቀበል ተዘጋጁ ማለት ነው። እናንተስ እንዲህ ያለ ለየት ያለ አስፈሪ ፍጡር በአካል ብታዩ ምን ታደርጋላችሁ? ወይስ ደግሞ በቅርባችሁ እንዲህ ያለ ያልተገለጸ ክስተት አይታችሁ ታውቃላችሁ? ያጋጠማችሁ ነገር ኮመንት ላይ አጋሩኝ። ወደ ቀጣዩና ወደ አስፈሪው እውነታ ልውሰዳችሁ። በበረዶአማ የሂማላያ ተራሮች ውስጥ በሰው ልጅ ካልተረገጡ ገደላ ገደሎች በስተጀርባ አንድ አስፈሪ ሚስጥር ለዘመናት ተደብቆ ይኖራል። በብዙዎች የበረዶ ሰው ይሉታል፣ ሌሎች ደግሞ ስሙን ሲሰሙ ይንቀጠቀጣሉ። የቲማን ነው? በእርግጥ በዘመናዊ ዓለም ውስጥ ተደብቆ የሚኖር ግዙፍ ፍጥረት አለ ወይስ ይሄ ሁሉ ተራ ተረት ነው? እስከ ዛሬ ድረስ ሳይንቲስቶችንና አሳሾችን ግራ ያጋባውን የዚህን ግዙፍ ፍጥረት እውነተኛ ማንነት እንመረምራለን። የሂማላያ ተራሮች ለብዙዎች የሰላምና የመንፈሳዊነት ቦታ ቢሆንም ለአካባቢው ነዋሪዎች ግን ሌላ አስፈሪ ታሪክ አላቸው። የአካባቢው ተወላጆች እንደሚሉት ከሆነ ይህ ፍጡር በሰውና በዝንጀሮ መካከል ያለ የሚመስል አካሉን በሙሉ በነጭ ጸጉር የተሸፈነ ግዙፍ ቁመት ያለው ነው። ተጓዦችና አሳሾች በነጭ በረዶ ላይ ያረፉ ግዙፍ የእግር ኮቴዎችን ደጋግመው ማየታቸውን ይመሰክራሉ። እነዚህ የእግር ኮቴዎች ከአንድ ተራ ሰው ወይም ተራ ድብ ሊገኙ የማይችሉ ናቸው። ነገር ግን ትልቁ ጥያቄ ያለው እዚህ ጋር ነው። ይህ ፍጡር ሰውን ሲያይ ሸሽቶ የሚደበቅ አይናፋር ነው ወይስ ሰውን አድኖ የሚበላ ጨካኝ አውሬ ነው? እነዚህ በረዶአማ ተራሮች ውስጥ ጠፍተው የቀሩ ሰዎች መጨረሻቸው ምን ሆነ? መልሱን የሚያውቁት እዛው የቀሩት ብቻ ናቸው። ቆይ እስካሁን ካየናቸው ምስክሮች በበለጠ በቅርቡ በአንድ አሳሽ ካሜራ ውስጥ የገባው ድንገተኛ ምስል ዓለምን አስገርሟል። ያየነውን ነገር የዩቲ መኖሩን በእርግጥ ያረጋግጣል። ወደ ሳይንሳዊ ማስረጃ ወደሚገርመው የካሜራ ምስል ከመሄዳችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን ኦንላይን ማድረጋችሁ እንዳትረሱ። ይህ ፍጥረት በአካል ብታገኙት ምን ታደርጋላችሁ? ኮመንት ላይ ጻፉልኝ። አሁን ደግሞ ካሜራ የቀረጸውን አስገራሚ ነገር ባለፉት ዓመታት ውስጥ አሳሾች ወደ ሂማላያ አቅንተዋል። ነገር ግን የሁሉንም ትኩረት የሳበው በቅርቡ የተቀረጸውና በኢንተርኔት ላይ መነጋገሪያ የሆነው ቪዲዮ ነው። በካሜራ መነጽር ውስጥ የታየው ነገር ተራ ድብ ወይም ተጓዥ ሰው አይደለም። ካሜራው በከፍተኛ ርቀት ላይ ሆኖ የተቀረጸው ምስል አንድ በጣም ረጅም እና ትከሻው ሰፊ የሆነ ፍጥረት በበረዶ ላይ በአራት እግሩ ሳይሆን በሁለት እግሩ ቀጥ ብሎ ሲራመድ ያሳያል። የሚገርመው ግን ፍጥረቱ የሚራመድበት ፍጥነትና የበረዶ ጥልቀት ለሰው ልጅ የማይቻል መሆኑ ነው። ካሜራው ወደ ታች ዝቅ ሲል ደግሞ ግዙፍ የእግር ኮቴዎች በግልጽ ያሳያል። ምስሉን በቅርበት ወይም ደግሞ ዙም አድርጎ ለማየት ቢሞከርም ፍጥረቱ ሙሉ በሙሉ በነጭ ጸጉር የተሸፈነ በመሆኑ ማየት አልተቻለም። ይህ ደግሞ በአካባቢው ነዋሪዎች ዘንድ ለዘመናት ሲነገር የቆየው የበረዶ ሰው መገለጫ ጋር ፍጹም ይገጣጠማል። ፊቱ ግን በከፊል ወደ ሰው የሚያደላ ቢሆንም አይኖቹ በበረዶ ነጸብራቅ ውስጥ እንደ እሳት ያበሩ ነበር።
ይህ ምስል ይፋ ከሆነ በኋላ ሳይንቲስቶች ሁለት ቦታ ተከፍለዋል። አንዳንዶቹ ይህ በበረዶ ነጸብራቅ የተፈጠረ የብርሃን ቅዠት ነው ሲሉ ይከራከራሉ። ሌሎች ግን ከነዚህ ገደላ ገደሎች ውስጥ ሰው በማይደርስበት ከፍታ ላይ እንዲህ ያለ ግዙፍ እንቅስቃሴ ሊኖር የሚችለው ፍጥረቱ እውነተኛ ሲሆን ብቻ ነው ይላሉ። ነገር ግን እጅግ አስደንጋጩ ነገር ይህ ምስል የተቀረጸበት ቦታ ነው። ካሜራው ምስሉን ከቀረጸ ከጥቂት ደቂቃዎች በኋላ ካሜራው የነበረበት ድንኳን ባልታወቀ ኃይል ተሰባብሮ ተገኝቷል። አሳሹ ግን የት ደረሰ? ያነሳውንስ ቪዲዮ ለማዳን የቻለው እንዴት ነው? የቪዲዮ ባለቤት የሆነው አሳሽ ድንኳን ተሰባብሮ ቢገኝም ካሜራውና ማስታወሻ ደብተሩን ግን በአቅራቢያ ካለ አንድ ዋሻ መግቢያ ላይ ተጥለው ተገኝተዋል። አሳሹ በማስታወሻው ላይ በመጨረሻ የጻፈው ቃል እንዲህ የሚል ነበር። ከኋላዬ ድምፅ ሰማው። የሰው ድምፅ አይደለም፣ የንፋስ አይደለም። በጣም ጥልቅና የሚያስገመግም ትንፋሽ ነው። ዞር ስል ያየሁት ነገር አይምሮዬን ሊያስተው አልቻለም። ያ ምስጢራዊ ፍጥረት የቲ ከፊት ለፊቴ ቆሟል። ግዙፍ ነው። አይኖቹ ግን በጭካኔ ሳይሆን በጥልቅ ሐዘን የተሞሉ ይመስላሉ። ሊጎዳኝ አልፈለገም። ነገር ግን እዚህ እንድቆይ እንደማይፈልግ ገብቶኛል። አሁን እየሄድኩ ነው። ካልተመለስኩ ግን ይህ ደብተር እውነቱን ይናገራል። ይህ ማስታወሻ ብዙ ጥያቄዎችን ያስነሳል። የአሳሽ ዛሬ የት አለ? ብዙዎች እንደሚሉት ከሆነ የቲ አካባቢውን ከሰው ልጅ መጠልሸት የሚጠብቅ የተራራው ዘበኛ ነው። እናንተ ብትሆኑ በበረዶ ላይ ያንን ግዙፍ የእግር ኮቴ ብታዩ ትከተሉታላችሁ ወይስ ለነፍሳችሁ ትሮጣላችሁ? መልሳችሁን ኮመንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ወደ ቀጣዩ እውነታ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋንና የደውል ምልክቷን ኦንላይን ማድረጋችሁ እንዳትረሱ። ሰብስክራይብ ያደረገች አይጠፋም። ወደ ቀጣዩና ወደሚገርመው እውነታ ልውሰዳችሁ። ለመሆኑ በስኮትላንድ ተራራማ ግዛት ውስጥ በሚገኝ አንድ ትልቅ ጥልቅ ሐይቅ ስር ከጥንታዊ የዳይኖሰር ዘመን የተረፈ ግዙፍ ፍጡር ተደብቆ ይሆን? በሚሊዮኖች የሚቆጠሩ ሰዎች እረፍት የነሳውና ሳይንቲስቶችና ሊቃውንትን ግራ ያጋባው የነሲ ሚስጥር ዛሬም ድረስ አልተፈታም። እስኪ አብረን እንየው። በስኮትላንድ የሚገኘው ሎክነስ ሐይቅ ዝም ብሎ ተራ የውሃ አካል አይደለም። ይህ ሐይቅ እጅግ ጥልቅ ከመሆኑ የተነሳ በውስጡ የሚኖሩትን በግልጽ ለማየት አይቻልም። በአካባቢው የሚኖሩ ሰዎችና ጎብኚዎች ነሲ ብለው የሚጠሩት አንድ ግዙፍ የባህር አውሬ በዚህ ሐይቅ ውስጥ እንዳለ በጽኑ ያምናሉ። በጣም ረጅም አንገት ያለው ግዙፍ አካል ያለው እና መልኩ ከጥንት የዳይኖሰር ዝርያዎች በተለይም ፕሊንሲዮሰር ከሚባሉት ጋር የሚመሳሰል ነው። ነገር ግን አንድ ጥያቄ አለኝ። በዘመናዊ ቴክኖሎጂ የታገዘ በርካታ ፍለጋዎች ተካሂደው ለምን እስካሁን ድረስ ፍጹም እርግጠኛ የሚያደርግ ማስረጃ ሊገኝ አልቻለም? ወይስ ሐይቁ የደበቀው ሌላ ሚስጥር አለ? በአሁኑ ሰዓት ወደ ሎክነስ ሐይቅ ብትሄዱና በውሃው ላይ ያልተለመደ እንቅስቃሴ ወይም ደግሞ ሞገድ ብታዩ ዝም ብሎ የንፋስ ማዕበል እንዳይመስላችሁ። ምክንያቱም ነሲ ለጉብኝት ብቅ ያለችበት አጋጣሚ ሊሆን ይችላል። ምክንያቱም ምንም እንኳን ሳይንሳዊ ማረጋገጫ ባይገኝለትም የነሲ ታሪክ ለብዙዎቹ የህልምና የፍለጋ ምንጭ ሆኖ ቀጥሏል። እናንተስ ምን ታስባላችሁ? ነሲ በእውነት በዚህ ጥልቅ ውሃ ውስጥ ተደብቃ ትኖር ይሆን ወይስ ታሪኩ ለቱሪዝም መስህብነት ተብሎ የተፈጠረ ተረት ነው? አስተያየታችሁን ኮመንት ላይ ጻፉልኝ። ወደ ቀጣዩ ከመሄዳችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ የምትለዋና የደውል ምልክቷን ኦንላይን ማድረጋችሁ እንዳትረሱ። ወደ ቀጣዩና ወደ አስፈሪና ወደ አስገራሚ የሆነው ወደ ቀጣዩ እውነታ ልውሰዳችሁ። በሌሊት ወደ እርሻዎች ዘልቆ የሚገባ የእንስሳትን ደም የሚመጥ እና አስፈሪ መልክ ያለው ይህ ፍጡር ምንድን ነው? የዓይን እማኞች እንደሚሉት ፍጡሩ ሲቃረብ የሚመጣው የሰልፈር ሽታ የመጨረሻው የሞት ምልክት ነው። ዛሬ ስለ ሚስጥራዊው ቹካብራ እንመረምራለን። ቹካብራ የሚለው ቃል በላቲን አሜሪካ የፍየል ደም መጣጭ ማለት ነው። ስሙ ፍጡሩ ከሚያደርገው አስፈሪ ድርጊት የተወሰደ ሲሆን ለመጀመሪያ ጊዜ የታወቀው በላቲን አሜሪካ አካባቢ ነው። ይህ ፍጡር እንደ ማንኛውም የምናውቀው እንስሳ አይደለም። እጅግ እንግዳ የሆነ መልክ አለው። በጀርባው ላይ እንደ ሾህ ያሉ ነገሮች አሉ። አካሄዱና አሯሯጡ እንደ ውሻ ሲሆን ቅልጥፍናው ግን እጅግ አስገራሚ ነው። አደን የሚያደርገው በሌሊት ሲሆን ወደ እርሻዎች ሰርጎ በመግባት የእንስሳቶችን ደም ይመጣል። ነገር ግን እስካሁን ድረስ ሳይንቲስቶች ይህን ፍጡር በካሜራ ለመቅረጽ ወይም ለመያዝ ለምን አልቻሉም? በእርግጥ ቹካፓብራ ከሌላው ዓለም የመጣ ነው ወይስ በምርምር የተፈጠረ ነው? በተለይ በአካባቢው የሚገኙ የዓይን እማኞች የሚናገሩት ነገር አንድ የሚያደርጋቸው ነጥብ ቢኖርም ፍጡሩ ወደ እነሱ ሲቃረብ የሚሰማው የአሲድ ወይም የሰልፈር ሽታ ነው። ይህ ሽታ ፍጡሩ በአቅራቢያው መኖሩን የሚጠቁም ብቸኛው ምልክት ነው ይላሉ። እንስሳቱን ገሎ ከጨረሰ በኋላ አካላቸውን ሳይነካ ደማቸውን መጦ ባዷቸውን ጥሏቸው ይሄዳል። እስካሁን ድረስ ቹካፓብራ
እውን ይሁን ወይም የተጋነነ ወሬ እርግጠኛ መሆን አልተቻለም። እናንተስ ምን ታስባላችሁ? ይህ ፍጡር በእውነት አለ ወይስ በሰው ልጅ ምናብ የተፈጠረ ተረት ነው? አስተያየታችሁን ኮመንት ላይ ጻፉልኝ። ወደ ቀጣዩ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋንና የደውል ምልክቷን ኦን ላይ ማድረጋችሁ እንዳትረሱ። ወደ መጨረሻውና ወደ አስፈሪው ወደ ሆነው የመጨረሻው እውነታ ልውሰዳችሁ። በዓለማችን ላይ እስካሁን ያልተገኙ በሚስጥር የተሞሉ ቦታዎች እንዳሉ ያውቃሉ። በተለይ በኮንጎ ጥቅጥቅ ያሉ ደኖች ውስጥ ሳይንቲስቶች ጠፍተዋል የሚሏቸው ዳይኖሰሮች ዛሬም ድረስ በሕይወት ቢኖሩስ? አሁን የዓለማችን ትልቁ ሚስጥር ይዤላችሁ ቀርቤያለሁ። በስተመጨረሻም ጉዟችንን ወደ አፍሪካ እናደርጋለን። በኮንጎ ወንዝ ተፋሰስ አካባቢ የሚገኙ ጥቅጥቅ ያሉ ረግረጋማ ቦታዎች ውስጥ አንድ እጅግ አስገራሚ ፍጡር እንደሚኖር የአካባቢው ጎሳዎች በጽኑ ያምናሉ። ይህ ፍጡር ሞኬሌ ምንቤ ይባላል። ይህ ፍጡር እንደ ዝሆን ግዙፍ ቢሆንም እንደ እባብ ደግሞ ረጅም አንገትና ጭራ አለው። ብዙዎቹ ይህ ፍጡር ከሚሊዮን ዓመታት በፊት የተፈጠሩ ሳውሮፓድ የተባለ የዳይኖሰር ዝርያ ሳይሆን አይቀርም ብለው ይሟገታሉ። ግን አንድ የሚያስደነግጥ ነገር አለ። ይህ ፍጡር ፍለጋ ወደዚያ ረግረጋማ ጫካ የሄዱ አሳሾች ብዙ ጊዜ አልተመለሱም። የሄዱበት ሳይታወቅ ደብዛቸው የጠፋ አሳሾች ቁጥር ጥቂት አይደለም። ለመሆኑ ይህ ፍጡር በእውነተኛ ዓለም አለ ወይስ ተረት ብቻ ነው? ካለስ ለምን እስካሁን የአካባቢው ነዋሪዎች እንደሚሉት ሞኬሌ ምንቤ አብዛኛውን ጊዜ በውሃ ውስጥ ነው የሚያሳልፈው? የሚገርመው ነገር ግን እጽዋት ተመጋቢ ቢሆንም ሰዎችንና ጉማሬዎችን እንደማያጠቃ ይናገራሉ። በ19ኛው ክፍለ ዘመን ጀምሮ በርካታ የአውሮፓና የአሜሪካ አሳሾች ፍጡሩን ለማግኘት ቢሞክሩም ግልጽ የሆነ ማስረጃ ግን እስካሁን ሊያገኙ አልቻሉም። ይህ ምናልባት የተፈጥሮ ሚስጥር ነው ወይስ በጫካ ውስጥ የተደበቀ ጥንታዊ እውነታ ነው? እናንተስ ምን ታስባላችሁ? ዳይኖሰሮች አሁንም በአፍሪካ ጫካ ውስጥ ተሸሽገው ሊኖሩ ይችላሉ ወይስ የአካባቢው ሰዎች ፈጠራ ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።